ሀብታምም ልትሆን ትችላለህ ባለስልጣንም ልትሆን ትችላለህ ነገር ግን እዚህ ቦታ ስትመጣ ትንሽ ነህ የመጣው እናት ጋር ነውና ይሄ ሁሉ ነገር ደግሞ መታደርግላት ሐቋን ለመክፈል ሳይሆን ሸከምን ለመቀነስ ነው ምክንያቱም እሷ እናት ናት እንደ እስልምና ደግሞ አስተምሮ ምንም ብናረግላት ያንድ ቀምጧንም አንከፍልም ምክንያቱም እናት ናት አላህ ከነሱ ሐቅም ይጠብቀን ከእድሜያችን ላይ ጨምረን በሰጠን ነበር የምትሰጠው ግን አንተ ነህና መልካም እድሜው መልካም ጤንነት እናቶቻችን ስጥልን የተለዩንም ቤታቸውን ማረፊያቸውን ያማረ አድርገልን ክብሬናት ማረጌ ሽታ አንቺ ያላ ስጦ